ለእግዚአብሔር ይሁን። ሰላም ጤና ይስጥልን አድማጮች፣ እንደምቆያችሁ አሁን ለሰዓቱ ያሉ ዜናዎቻችን ይዘን ቀርበናል። በቅድሚያ አርዕስተ ዜና። የቤተ ክርስቲያኒቱ ወጣት ለመንፈሳዊ አገልግሎት በቁጭት መነሳቱ ተዘገበ። መጽሐፍ ቅዱስ ጸሎት ለነገር ሁሉ መሰረትና ቁልፍ መሆኑን ተናገረ። በዲያብሎስና በአማኞች መካከል ባለው ጦርነት አማኞች በድል አድራጊነት መቀጠላቸው ተናገረ። ዜናውን በዝርዝር የቤተ ክርስቲያኒቱ ወጣቶች ለመንፈሳዊ አገልግሎት በቁጭት መነሳታቸው ተዘገበ። የቤተ ክርስቲያኒቱ ወጣቶች በመንፈሳዊ አገልግሎት የበለጠ ተሳትፎ ለማድረግ በቁጭትና በትጋት መነሳታቸው ተዘግቧል። መጽሐፍ ቅዱስ የእግዚአብሔር ቃል በጉብዝና ወራት ፈጣሪን አስብ ተብሎ የተጻፈውን ቃል መሰረት ያደረገ የቤተ ክርስቲያኒቱ ወጣት ሊሰራ የማልችልበት ሌሊት ሳትመጣ ስራውን ሊሰራ ይገባኛል ማለቱ ተገለጸ። እንደገለጸውም ከሆነ ወጣቶች በጸሎት፣ በወንጌል ስብከት እንዲሁም በመዝሙር አገልግሎትና ማህበረሰቡን የመደገፍ ስራዎች ተጠናክረው እንዲቀጥሉ የወጣቶች መንቃት ፋይዳው ከፍተኛ ስለሆነ ብዙዎችን አስደስቷል። ከፍተኛ መንፈሳዊ ታድሶ መሆኑን ተረጋግጧል። መጽሐፍ ቅዱስ ውስጥ ዕዝራ የእግዚአብሔርን ቤት ለመስራት ልቡን አዘጋጀ ተብሎ በተጻፈው ቃል መሰረት ሁሉም ክርስቲያን እግዚአብሔርን ለማገልገል ልቡን ማዘጋጀት በጣም አስፈላጊ ስለመሆኑ በምሳሌ መጽሐፍ ልጄ ሆይ ልብን ስጠኝ በማለት የልብ መሰጣትና የልብ መዘጋጀት ወሳኝ መሆኑን ያስረዳል። ባለፈው ሮብ ምሽት በተደረገው በወጣቶች ፕሮግራም ላይ የተገኙት የቤተክርስቲያን መሪዎች፣ የወንጌላውያንና ነቢያት እንዲሁም ፓስተሮች ወጣቶቹ ያሳዩትን ቁርጠኝነት በማሞካሸት ወጣቱ ለብዙ ነገር ተፈላጊ መሆኑን በማስገንዘብ በእምነትና በቅድስና እንዲጸኑ በማበረታታት የአባትነት ምክራቸውን ሰጥተዋል። ይህም በእንዲህ እንዳለ በሁለተኛ ጢሞቴዎስ 4:7-8 ላይ መልካሙን ተጋድሎ ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቃለሁ፣ ወደፊት የጽድቅ አክሊል ይጠብቀኛል ያለው ሐዋርያው ጳውሎስ ሲሆን ሁሉም ክርስቲያን መልካሙን ገድል ተጋድሎ በእግዚአብሔር ፊት በታማኝነትና በብርታት በመኖር በጽድቅ ስራ ወደሚገኘው ክብር ለመድረስ ተግቶ መሮጥ እንዳለበት ያበረታታል። ወጣትነት የህይወት ኃይልና ተስፋ እድል የሚበዛበት ዘመን ነው ሲሉ የቤተ ክርስቲያናችን አገልጋዮች በወጣቶቹ ፕሮግራም ላይ ተከታትለው አስተምረዋል። ወጣት መንገዱን የእግዚአብሔርን ቃል በመጠበቅ ያነጻል በማለት ሁሉም ወጣት በቃል፣ በአካሄድ፣ በፍቅርና በእምነት በንጽህናም ለምዕመናን ሁሉ ምሳሌ መሆን አለበት ሲሉ በአንደኛ ጢሞቴዎስ 4:12 ላይ የተጻፈውን ሀሳብ በመጥቀስ አገልጋዮቹ በጥልቅ አስተምረዋል። ወደሚቀጥለው ዘገባችን መጽሐፍ ቅዱስ ጸሎት ለነገር ሁሉ መሰረትና ቁልፍ መሆኑን ተናገረ። ዓለማችን ዛሬ በብዙ ችግሮች፣ ጦርነቶች፣ በተፈጥሮና በሰው ሰራሽ አደጋዎች እንዲሁም በራብና በመሳሰሉት ችግር ውስጥ እያለፈች ባለችበት በዚህ ወቅት መጽሐፍ ቅዱስ ለአማኞች የሰጠው መልእክት አንድ ነው፣ እርሱም ጸልዩ። እንደ እግዚአብሔር ቃል መሰረት ጸሎት ከእግዚአብሔር ጋር የሚያገናኝ መንፈሳዊ ድልድይ ሲሆን ለአማኞች ሕይወት መሰረትና የድል ቁልፍ መሆኑን ተገልጿል። ጌታችን ኢየሱስ ክርስቶስ ለምኑ ሰጣችኋል፣ ፈልጉ ታገኛላችሁ፣ አንኳኩ ይከፈትላችኋል ብሎ በጸሎት መጽናት እጅግ አስፈላጊ እንደሆነ በማቴዎስ 7:7 ላይ በአጽንኦት ያስተማረ ሲሆን ኤርምያስን ወደ እኔ ጩኽ እኔም እመልስልሃለሁ በማለት እግዚአብሔር አምላክ ጩኸትን የሚመልስና ጸሎትን የሚሰማ አምላክ እንደሆነ አረጋግጧል። ሐዋርያ ጳውሎስ ተሰሎንቄ 5:17 ላይ ሳታቋርጡ ጸልዩ በማለት
ማለቱ 24 ሰዓት ያለማቋረጥ ተንበርክኮ መጸለይ ሳይሆን በሁሉም ነገር በሁሉም ሁኔታ ውስጥ እግዚአብሔርን መፈለግ፣ የጸሎት ሕይወትን በመቀጠል በየዕለቱ ከእግዚአብሔር ጋር ማነጋገርና በደስታና በሐዘን በማንኛውም ጊዜ ከእግዚአብሔር ጋር ያለውን ግንኙነት ማጠናከር አስፈላጊ ሲሆን ጸሎት የእግዚአብሔር የክርስቲያን የዕለት ተዕለት ኑሮ መሆን እንዳለበትም አስረድቷል። በተጨማሪም መጽሐፍ ቅዱስ በፊልጵስዩስ 4:7-6-7 በምንም አትጨነቁ፣ ነገር ግን በጸሎትና በልመና ከምስጋና ጋር ልመናችሁን አስታውቁ እንጂ በማለት ጸሎት ለችግር ለጭንቀትና ለፍላጎት ሁሉ መፍትሄ መሆኑን ያስተምራል። ይህም በእንዲህ እንዳለ ኤልያስ በጸሎት ሰማይ እንዲዘጋና እንዲከፈት ማድረጉ በያዕቆብ መልእክት 5:16 ጻድቅ ሰው ጸሎት ብዙ ኃይል አለው በተባለው ቃል መሰረት ጸሎት በጣም እምቅ ኃይል ያለውና ለነገር ሁሉ መሰረት ስለመሆኑን ያረጋግጣል። በመጨረሻ ዘገባችን በዲያብሎስና በአማኞች መካከል ባለው ጦርነት አማኞች በድል አድራጊነት መቀጠላቸው ተነገረ። በዓለም ዙሪያ ያሉ አማኞች ከዲያብሎስና ከጨለማ ኃይላት ጋር ያላቸውን ጠንካራ ጦርነት አጠናክረው በመቀጠላቸው ከጊዜ ወደ ጊዜ ድል እየተቀዳጁ መሄዳቸው የታጠቁት ጦር መሳሪያቸው እጅግ ብርቱና አስተማማኝ መሆኑ ተረጋግጧል። የመጽሐፍ ቅዱስ ምንጮች እንደሚያስረዱት ከሆነ የአማኞች ትግል ከሰዎች ጋር ሳይሆን ከመንፈሳዊ ኃይላት ጋር መሆኑን ሐዋርያ ጳውሎስ በኤፌሶን 6:12 ላይ ገልጿል። አማኞች ከነዚህ ኃይላት ጋር ያላቸውን ጦርነት በድል ለማጠናቀቅ የእግዚአብሔርን ጦር ዕቃ ሙሉ መልበስ አለባቸው ተባለ። ያውም ወገባቸውን በእውነት ዝናር መታጠቅ፣ የጽድቅ ጥሩር መልበስ፣ በሰላም ወንጌል ላይ ተጫምተው መቆም፣ የእምነት ጋሻን ማንሳት፣ የመዳንን ራስ ቁር ማድረግና የመንፈስ ሰይፍ የሆነውን የእግዚአብሔርን ቃል በመያዝ ከነዚህ ከጨለማ ኃይላት ጋር ያለውን ጦርነት ክርስቲያኖች አጠናክረው እንዲቀጥሉ አቅጣጫ ሰጥቷል። ይሁን በዚህም በተጨማሪ በአንደኛ ዮሐንስ 4:4 በእናንተ ያለው በዓለም ካለው ይበልጣል በማለት በአማኞች ውስጥ የሚኖረው የእግዚአብሔር ኃይል ከሰይጣን ኃይል እንደሚበልጥ ያረጋግጣል። የመንግስቱ ሥራ በጌታ በኢየሱስ ክርስቶስ መስቀል ላይ የተገኘው ድል መሆኑ ተገልጿል። ቆላስይስ 2:15 ክርስቶስ አለቆችና ስልጣናትን ገፎ በመስቀል ድል አደረገባቸው በማለት የዲያብሎስ ኃይል በመስቀል እንደተሸነፈ አስረግጧል። ዝርዝር ዜናችን በዚያ በቃ። በድጋሚ አርዕስተ ዜና። የቤተ ክርስቲያኒቱ ወጣት ለመንፈሳዊ አገልግሎት በቁጭት መነሳታቸው ተዘገበ። መጽሐፍ ቅዱስ ጸሎት ለነገር ሁሉ መሰረትና ቁልፍ መሆኑ ተናገረ። በዲያብሎስና በአማኞች መካከል ባለው ጦርነት አማኞች በድል አድራጊነት መቀጠላቸው ተናገረ። ዜናው እዚያ በቃ። አመሰግናለሁ።